ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ እያልን ዛሬ የምንገኘው በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በወልቂጤ ከተማ በወልቂጤ ፖሊቴክኒክ ኮሌጅ ሳተላይት ካምፓስ ግቢ ቅጥር ስር ውስጥ እንገኛለን። ያው ብቸኛ በሶላር ስልጠና የሚሰጠው ይህ ግቢ ይታወቃል። እንደ ክልላችን ሞዴልም አንጋፋም ኮሌጅ ነው። እናም ለዛሬ ደግሞ ወደ አንድ ዲፓርትመንት አቅርተን በኤሌክትሮኒክስ ዲፓርትመንት ውስጥ ስር የሚተዳደረው የሶላር ኢንስታሌሽን ወይም የሶላር ዝርጋታና ጥገና ከሚማሩ ተማሪዎች ወይም ከአሲስታንት ዛሬ ቆይታ የሚኖረን ይሆናል። አብራችሁ እንድትከታተሉን በአክብሮት እንጋብዛለን። አሁን ወደ ሾፑ ሄደናል፣ እዛ እንገኛለን። ከወርክሾፕ አሲስታንት ጋር ከሆነው ከአሲስታንቱ አቶ ዳንኤል ጋር አጠር ያለ እናካሂዳለን ወይም ጀምረናል። እስቲ አንዳንድ ነገሮች ልትለን ፈቃደኝነትህ እንዴት ነው ወንድማችን? እሺ፣ እናመሰግናለን። በጣም እናመሰግናለን። ሰላም ፋሚሊ፣ ያው እንደምታወቀው የሚገኘው በጉራጌ ዞን ወልቂጤ ከተማ በወልቂጤ ፖሊቴክኒክ ኮሌጅ ውስጥ እንገኛለን እና ይህ ኮሌጅ ደግሞ በዋናነት ብዙ ገራሚ ተማሪዎችን ያወጣ ብቁ የሚያደርግ በቴክኒክና ሙያ ሲያሰለጥን የቆየ ኮሌጅ መሆኑ ይታወቃል። በተጨማሪ ደግሞ አዲስ የመጣ ዲፓርትመንት ሆኖ ብዙ እውቀት እየሰጠ የሚገኘው የሶላር ዲፓርትመንት በዛ ክላስ ውስጥ እንገኛለን። እዚህ ጋር እንደምታዩት ሙሉ እነዚህ የሶላር አንዴቶች ናቸው። ሙሉ የምታዩቸው ከላይ ታችን ያሉት ሙሉ የሶላር ዲፓርትመንት ማቴሪያሎች ናቸው። እዚህ ጋር ደግሞ እንደምታዩት ሙሉ የትኛውንም ዋየር ዝርጋታ ስናካሄድ ቼክ የምናደርግበት መልቲሜትር ይባላል። በዚህ ነው ኮንቲኒቲ ቼክ እያደረግን የምንሰራው። ድምፅ እያሰማ የቱ ጋር ስህተት እንዳለብን መጀመሪያ ኮኔክት ከማድረጋችን በፊት በዚህ ቼክ እናደርጋለን። ብዙ ኤሌክትሪካል ማቴሪያሎች አሉ ለሶላር ዝርጋታ የሚያገለግሉ። እንደምታውቁት የወርክሾፓችን እና እዚህ ጋር የተሰሩ ፕሮጀክት ስራዎች አሉ። እኛ የሰራናቸው ስራዎች ናቸው። ልክ እንደ ሳጥን ነው የምታዩት፣ ግን ውስጡ ላይ ማቴሪያል አለ። ከላይ ፓኔል አለው። ሰው እንደዛ አንጠልጥሎ ማየት ይችላል። ገራሚ በሆኑ በእኛው ሶላር አሲስታንስ ማምራን የተሰራ ስራ ነው። እዚህ ጋር ደግሞ ተማሪዎቻችን የምንለማመዱበት ቦርድና ይሄኛው ቤቱን ቦርድ ናቸው። ተማሪዎች ጀምረው ዋየር ዝርጋታውን የኤሌክትሪካል ዝርጋታ ለምሳሌ እዚህ ጋር ቦርዱ ላይ ጽሑፍ ይታያል። በዚህ መሰረት አንድ አምፑል በ3 ስዊች፣ አንድ አምፑል በ2 ስዊች እያደረጉ ውስጥ የሚሰሩበት የምንለማመዱበት ቦርድ ነው። በዋናነት ደግሞ እዚህ አካባቢ ሲስቴሞች አሉ። ባትሪ አለ። ለምሳሌ አንዱ ባትሪ 50 ቮልት 51 ቮልት ያመነጫል፣ 50 ከረንት ያመነጫል። እዚህ ጋር የምታዩት 4 ባትሪ ነው። አራቱም ባትሪ በሲሪስ ተገናኘው። በሲሪስ ተገናኝ ደግሞ ቮልቴጅ ስንት እንደሚሆን ከረንቱ ምን ያህል እንደሚሆን ያው የፊዚክስ ፎርሙላ ተጠቅሞ ማምጣት ነው እና እዚህ ጋር እንደምታዩት ቻርጅ ኮንትሮለር አለ። እዚህ ጋር መመታር አለ እና የሶላር ማቴሪያሎች እዚህ አካባቢ ይገኛሉ። ትልልቅ ፓኔሎች እዚህ ጋር 50 ቮልት የሚያመነጩ ፓኔሎች እዚህ ጋር ይገኛሉ። ከውጭ ደግሞ ውጭ በኩል አድርጎ በዋይር ይመጣል። የመጣው ቀጥታ ወደ ያው እዚህ ጋር ፒቪ የምላለ የፓኔሎቹ ፖዚቲቭ እና ኔጌቲቭ ይገባል ቻርጅ ኮንትሮለር ውስጥ ገብቶ ደግሞ ወደ ባትሪ ይሄዳል። ድጋሚ ከባትሪ ተመልሶ ያው ባትሪ የምላለ እዚች ጋር ከባትሪ ተመልሶ ወደ ቻርጅ ኮንትሮለር ይገባል። ምክንያቱም ቻርጅ ኮንትሮለር ስራው ቻርጆችን ኮንትሮል ማድረግ ነው። ከ100% በላይ ሆኖ እንዳይመጣ ከ10% በታች እንዳይሆን ኮንትሮል ያደርግልናል። እንደምታውቁት እዚህ ጋር የቀኑ በዋናነት ኮኔክሽን አለው። እስከዚህ ያለው ዲሲ ነው። ከዚህ መልስ ያለው ደግሞ ኤሲ ነው። የዚህ ደግሞ ፋይዳው የሚጫወተው ይሄ ነው ማለት ነው። ኢንቨርተር ይባላል። ዲሲ ወደ ኤሲ ይቀይራል ማለት ነው እና እዛ ደግሞ የተሰራ የቦርድ ላይ የተሰራ የተዘረጉ ሲስቴሞች አሉ። እነሱ ቀስ በቀስ እናያለን። እዚህ ጋር ትናንት የሰራናቸው ስራዎች ናቸው። ብሬከር አለ፣ ቻርጅ ኮንትሮለር አለ፣ ሶኬት መሰኪያ አለ። እዚህ ጋር ደግሞ ዋና ብሬከር አለች። ከላይ ደግሞ ሁለት ስዊች አለ ማለት ነው። እነዚያው በሲንግል ነው የሚወሩት። ለምሳሌ እዚህ ጋር ሲባል የኛው ብቻ ነው የሚበራው፣ ግን ሁለቱንም ማገናኘት ይቻላል።
ሁለቱንም ማለያየት ይችላል። ለምሳሌ እኛ የሰራነው በሲንግል ነው የሰራነው እና ይሄ ኮኔክሽን የሚቀበለው ቀጥታ ከምንድን ነው? ከዚች ባትሪ ነው። ባትሪዋ እዚህ ጋር ትገኛለች። ከዚህ ባትሪ የተነሳው ቀጥታ ወዴት ይገባል? ወደ ቻርጅ ኮንትሮለር። ቻርጅ ኮንትሮለር ደግሞ መጥቶ ለአምፖሎች ያቀብላል ማለት ነው። እና በመቀጠል እዚህ ጋር አሉ። እዚህ ጋር እነዚህ ማቴሪያሎች አሉ። ግራውንዶቹ በዚህ ላይ የምናስረው። ይሄኛው ደግሞ መሬት ላይ የሚቀበር ነው። በተለምዶ ሰው መብረቅ መከላከያ ይላል ምን ይላል፣ ግን በዋናነት ሾርት በዚህ አድርጎ ነው ወደ ውጭ የሚያስወጣው ማለት ነው ሲስቴማችን። እና እዚህ ጋር ይሄ ዋተር ሪሳይክል ብለን የሰራነው ፕሮጀክት ነው። በትንሽዬ ፓናል በዚህ ቻርጅ ኮንትሮለር ማለት ነው። ይሄ እዚህ ልጆች ፈጠራቸውን የሚያሳድጉበት ክላስ ነው። እዚህ ጋር ብታዩ ሲስቴሙ የሚሰራ ይሄ ቀጥታ ዋተር ሪሳይክል እያደረገ የሚያሳይ ሲስቴም ነው ማለት ነው። በዚህ አማካኝነት ይወጣል፣ ድጋሚ ይገባል። ውሃው የገባው ደግሞ ተመልሶ ወደዚህ ይወጣል፣ ድጋሚ ይገባል ማለት ነው። እና በዚህ የተሰሩ የፕሮጀክት ስራዎች አሉ። ወንድማችን አለምነው ሰርቶ እስከ ክልል አንደኛው ነው፣ እስከ ፌዴራል ድረስ አንደኛው ነው። የ500,000 ብር የተሸለመበት ፕሮጀክት ነው። የቀላል ፕሮጀክት አይደለም። በአምናው ዓመት እስከ 500,000 ብር እንደ ፌዴራል የተሸለመበት ፕሮጀክት ነው። ያንን እውቀት እሱ ያገኘው በዚህ ዲፓርትመንት ነው። ሁላችሁም እና ደግሞ በዋናነት ልላችሁ ፈልገው እዚህ ወደ ወልቂጤ ፖሊቴክኒክ ኮሌጅ በመምጣት እውቀት እንድታገኙ እዚህ ጋር ማምራን እናምረዋሉ። የተለያዩ ማምራን አሉ። እዚህ ጋር በመምጣት በጋራ በመሆን ትክክለኛ እውቀት ከሶላር ጋር ኤሌክትሪክ የተገናኘ ትክክለኛ እውቀት ታገኛላችሁ ብዬ አስባለሁ። እና የቀረውን ፓርት በቀጣዩ ክፍል እናስተምራችኋለን። እናመሰግናለን። ስለነበረን ቆይታ ከልብ እናመሰግናለን። እኛም በመጨረሻ የምንሰጠው አስተያየት እዚህ ጥሩ አይተናል። የነበረው ቆይታችን ጥሩ ነበር። እናም እዚህ ላይ ተማሪዎችም ከያሉበት ከየወረዳው መጥተው የዚህ ተጠቃሚ እንዲሆኑ የእኛም የዕለቱ ጥያቄያችን ወይም ለሁሉም የሚሆን የሚደርስ መልእክታችን ነው ማለት ነው።